በ2017 ግሬድ 12 ኬሚስትሪ ዩኒት 1 ላይ የወጣው አራተኛው ጥያቄ የሚለን ዋት ኢዝ ኤ ሉዊስ ቤዝ ነው የሚለን። የትኛው ሉዊስ ቤዝ ነው ይለናል ከተዘረዘሩት ውስጥ ማለት ነው። የመጀመሪያው ወይም ኤ ፕሮቶን አክሴፕተር፣ ቢ ፕሮቶን ዶነር፣ ሲ ኤሌክትሮን ፔር ዶነር፣ ዲ ኤሌክትሮን ፔር አክሴፕተር ይለናል። ስለዚህ ከተዘረዘሩት የትኛው ትክክለኛው መልስ እንደሆነ ስቴፕ ባይ ስቴፕ የምንመለከት ይሆናል ማለት ነው። ትክክለኛው መልሳችን ሰሌክት ለማድረግ እያንዳንዱን ነገር ስቴፕ ባይ ስቴፕ እንመለከታለን ማለት ነው። የመጀመሪያው ስለ አሲድ ቤዝ ቲዮሪ እንመለከታለን ማለት ነው። ምክንያቱም ጥያቄውን ለመመለስ መጀመሪያ አሲድ ቤዝ ቲዮሪን በትክክል መመልከት ይኖርብናል ማለት ነው። ስለዚህ እዚህ ጋር ስንመጣ ሁለት ቲዮሪዎች እናገኛለን። የመጀመሪያው ቲዮሪ ብሮንስትን ሎሪ ቲዮሪ ነው። ሁለተኛው ደግሞ ሉዊስ ቲዮሪ ይሆናል ማለት ነው። ብሮንስትን ሎሪ ቲዮሪ የሚለን ምንድነው? አሲድ ማለት ፕሮቶን ዶነር ነው፣ ቤዝ ማለት ደግሞ ፕሮቶን አክሴፕተር ነው ማለት ነው። ስለዚህ ፕሮቶን አክሴፕት የሚያደርግ ነገር ቤዝ ተብሎ ይጠራል። ፕሮቶን የሚያደርግ ነገር ደግሞ አሲድ ተብሎ ይጠራል ማለት ነው። ወደ ሉዊስ ቲዮሪ ስንመጣ ደግሞ አክሴፕት እና ዶኔት የሚደረገው ነገር ፕሮቶን ሳይሆን ፔር ኦፍ ኤሌክትሮን ይሆናል ማለት ነው። ስለዚህ ሁለቱም የሚያለያያቸው ነገር ብሮንስትን ሎሪ ቲዮሪ አክሴፕት እና ዶኔት የሚያደርገው ፕሮቶን ነው። እዚህ ጋር ስንመጣ ግን ዶኔት እና አክሴፕት የሚደረገው ነገር ፔር ኦፍ ኤሌክትሮን ይሆናል ማለት ነው። ስለዚህ ሉዊስ ቲዮሪ የሚለን ነገር ምንድነው? ሉዊስ አሲድ ማለት ኤሌክትሮን ፔር አክሴፕተር ነው። ሉዊስ ቤዝ ማለት ደግሞ ኤሌክትሮን ፔር ዶነር ነው ማለት ነው። ስለዚህ እዚህ ጋር ስንመጣ ሉዊስ ቲዮሪ የሚያስቀምጥልን ምንድነው? ሲምፕሊ ፔር ኦፍ ኤሌክትሮን አክሴፕት እና ዶኔት ይደረጋል ማለት ነው። ከፕሮቶን ይልቅ ፔር ኦፍ ኤሌክትሮን ዶኔት እና አክሴፕት ይደረጋል ማለት ነው። ስለዚህ ፔር ኦፍ ኤሌክትሮን አክሴፕት ያደረገ ሳብስታንስ አሲድ ተብሎ ይጠራል። ፔር ኦፍ ኤሌክትሮን ዶኔት ያደረገ ሳብስታንስ ደግሞ ቤዝ ተብሎ ይጠራል ማለት ነው። ስለዚህ ከዚህ ዴፊኒሽን በመነሳት ትክክለኛው መልሳችን ስናስቀምጥ ኦፕሽን ሲ ላይ ትክክለኛው መልሳችን እናገኘዋለን ማለት ነው። ስለዚህ እዚህ ላይ ስንመጣ ዋት ኢዝ ኤ ሉዊስ ቤዝ ነው የሚለን። ለሉዊስ ቤዝ ትክክለኛ ዴፊኒሽን ሊሆን የሚችለው ወይም ደግሞ ሉዊስ ቤዝን በትክክል ሊገልጸው የሚችለው ምርጫ ሲ ላይ ያለው ነገር ነው ማለት ነው። ምክንያቱም ሉዊስ ቤዝ ማለት ኤሌክትሮን ፔር ዶነር ሆኖ እናገኘዋለን ማለት ነው። ሶ ትክክለኛው መልሳችን ኤሌክትሮን ፔር ዶነር ወይም ደግሞ ሲ ይሆናል ማለት ነው። እዚህ ጋር ስንመጣ ደግሞ አጠቃላይ ስለ ሉዊስ አሲድ ቤዝ ቲዮሪ ጠቅለል ስናደርገው ይሄ ነገር ከብሮንስትን ሎሪ ቲዮሪ አንጻር ስንመለከተው እጅግ በጣም ሰፊ የሆነና ይሄ ነገር ሞር ፎከስ የሚያደርገው ዊዝን ዘ ሞመንት ኦፍ ኤሌክትሮን ይሆናል ማለት ነው። ነገር ግን ብሮንስትን ሎሪ ቲዮሪን በምንመለከትበት ሰዓት ይሄ ነገር ፎከስ የሚያደርገው ዊዝን ዘ ሞመንት ኦፍ ፕሮቶን ይሆናል ማለት ነው። ከሉዊስ ቲዮሪ አንጻር ብሮንስትን ሎሪን ስንመለከት ይሄ ነገር ሞር ሊሚትድ የሆነ ነገር ነው ማለት ነው። ከብሮንስትን ሎሪ ዴፊኒሽን አንጻር ሉዊስ ቲዮሪን ስንመለከት እጅግ በጣም ሰፊ ሆኖ እናገኘዋለን ማለት ነው። ስለዚህ ሁለቱን ኮምፔር በምናደርግበት ሰዓት ሉዊስ አሲድ ቤዝ ቲዮሪ ፎከስ የሚያደርገው ዊዝን ዘ ሞመንት ኦፍ ኤሌክትሮን ነው። ብሮንስትን ሎሪ ዴፊኒሽን ፎከስ የሚያደርገው ደግሞ ዊዝን ዘ ሞመንት ኦፍ ፕሮቶን ይሆናል ማለት ነው። ስለዚህ አጠቃላይ ስለ ሉዊስ ቤዝ እና ስለ ሉዊስ አሲድ ለቀጣይ ፈተና መዘጋጀት ስለሚኖርብን በደንብ ሉዊስ ቤዝ ማለት ምን ማለት ነው፣ እንዲሁም ሉዊስ አሲድ ማለት ምን ማለት ነው የሚለውን ነገር በደንብ ማወቅ ይኖርብናል ማለት ነው። ስለዚህ እዚህ ጋር እያንዳንዱ በምንመለከትበት ሰዓት ሉዊስ ቤዝ ማለት ፔር ኦፍ ኤሌክትሮንን ዶኔት ሊያደርግ የሚችል ነገር ነው። ሉዊስ አሲድ ማለት ደግሞ ፔር ኦፍ ኤሌክትሮንን አክሴፕት ሊያደርግ የሚችል ነው ማለት ነው። ስለዚህ ቀጣይ ፈተና በጥንቃቄ መያዝና ማወቅ ይኖርብናል ማለት ነው። ሁለተኛ ክፍል ኬሚስትሪ ዩኒት 1 ላይ የወጣው አምስተኛው ጥያቄ ጊቭን ዘ ፎሎዊንግ ኢንፎርሜሽን ነው የሚለን። ይሄንን ኢንፎርሜሽን ተጠቅመን ጥያቄውን እንመልሳለን ማለት ነው። ምክንያቱም እዚህ ጋር አሴቲክ አሲድ ፓርሻሊ አዮናይዝድ ሲሆን ያሳየናል ማለት ነው። የተሰጠውን ኢንፎርሜሽን ተጠቅመን ጥያቄውን እንድንመልስ እዚህ ጋር ትእዛዙ ተቀምጧል ማለት ነው። which one the following expression represents for the percent ionization of acetic acid ነው የሚለን። ምክንያቱም አሴቲክ አሲድ ፓርሻሊ አዮናይዝድ የሆነበትን መልክተናል። ስለዚህ ያንን ነገር ተጠቅመን ቀጥታ ፐርሰንት አዮናይዜሽን ኦፍ አሴቲክ አሲድን እንፈልጋለን ማለት ነው። እዚህ ጋር ምርጫው ተቀምጧል። የትኛው ትክክለኛው መልሳችን እንደሆነ ሰርተን መልሳችን እናስቀምጣለን ማለት ነው። ስለዚህ ስራችን ስቴፕ ባይ ስቴፕ እንጀምራለን። እዚህ ላይ ስንመጣ የአሴቲክ አሲድን ፐርሰንት አዮናይዜሽን ለመፈለግ የተሰጠን ኢንፎርሜሽን አለ። እዚህ ላይ አሴቲክ አሲድ ፓርሻሊ ዲሶሺየትድ ሲሆን ወይም ደግሞ አዮናይዝድ ሲሆን እንመለከታለን ማለት ነው። እዚህ ጋር ቴብሉ ላይ ስንመጣ ደግሞ አጠቃላይ ያለውን ኢንፎርሜሽን ያሳየናል። ምክንያቱም እዚህ ላይ ኢኒሻል ኮንሰንትሬሽን 0.1 ነው። እነዚህ ነገሮች ደግሞ ቀጥታ 0.0 ይሆናሉ ማለት ነው። ምክንያቱም አት ኢኒሻል ኮንዲሽን 0.0 ይሆናሉ ማለት ነው። ቼንጅ ላይ ስንመጣ ደግሞ ማይነስ ኤክስ ይሆናል፣ ሰም አማውንት ይቀነሳል። እዚህ ጋር ስንመጣ ሰም አማውንት አድ ይሆናል ማለት ነው። እዚህም ስንመጣ ሰም አማውንት አድ ይሆናል ማለት ነው። ነገር ግን አት ኢኩሊብሪየም ላይ ስንመጣ ወይም ኢኩሊብሪየም ኮንሰንትሬሽናችን ሊሆን የሚችለው 0.2 ማይነስ ኤክስ ይሆናል ማለት ነው። ምክንያቱም ከነበረን ከኢኒሻል ኮንሰንትሬሽኑ ሰም አማውንት ኤክስ ይቀነሳል ማለት ነው። ሌላው ደግሞ እዚህ ጋር ስንመጣ
ቀጥታ ስለምንደምረው ኤክስ ሲደመር 0 ኤክስ እናገኛለን ማለት ነው። እዚህ ጋርም ቼንጁ ላይ የምንመለከተው ኤክስ ነው ማለት ነው። ሁለቱን ስንደምር ቀጥታ ኤክስ እናገኛለን ማለት ነው። ስለዚህ ኢኩሊብሪየም ኮንሰንትሬሽናችንን በዚህ መንገድ እናስቀምጣለን ማለት ነው። ሶ ይሄንን ኢንፎርሜሽን ተጠቅመን የአሴቲክ አሲድን ፐርሰንት አዮናይዜሽን እንፈልጋለን። የተጠየቅነው ጥያቄ አጠቃላይ ስለ ፐርሰንት አዮናይዜሽን ስለሆነ ፐርሰንት አዮናይዜሽንን ዲፋይን እናደርጋለን። ምክንያቱም ጥያቄውን ከመመለሳችን በፊት ፐርሰንት አዮናይዜሽን ምንድን ነው የሚለውን ነገር መረዳት ይኖርብናል ማለት ነው። ፐርሰንት አዮናይዜሽን ሚን ሲምፕሊ ዘ ሬሾ ኦፍ ዘ ኮንሰንትሬሽንስ ኦፍ ዘ አዮናይዝድ ፎርም ኦር ዘ አማውንት ኦፍ ዛት ኢዝ ሪአክትድ ዘ ኢኒሻል ኮንሰንትሬሽንስ ኦፍ ዘ አሲድ ነው የሚለን። ምክንያቱም እዚህ ላይ ሪአክትድ ያደረገው አማውንትና ኢኒሻል ኮንሰንትሬሽንስ ኦፍ አሲዱ ሬሾ ነው ማለት ነው። ማቴማቲካሊ ስናስቀምጠው ፐርሰንት አዮናይዜሽን ኤግዛክትሊ ኢኳል ቱ ዘ ኮንሰንትሬሽንስ ኦፍ አዮናይዝድ አሲድ ዘ ሆል ኦቨር ኢኒሻል ኮንሰንትሬሽንስ ኦፍ አን አሲድ መልቲፕላይድ ባይ 100% ይሆናል ማለት ነው። ምክንያቱም እዚህ ላይ ስንት ያደረገው የአሲድ መጠን ሲካፈል ለኢኒሻል ኮንሰንትሬሽንስ ኦፍ አሲዱ ይሆናል ማለት ነው። ከዚህ በፊት ካስቀመጥነው ቴብል ላይ ዳታችን ኤክስትራክት በምናደርግበት ሰዓት ኢኒሻል ኮንሰንትሬሽንስ ኦፍ አሲዳችን 0.2 ሞል ፐር ሊ ነው ማለት ነው። ኮንሰንትሬሽንስ ኦፍ አዮናይዝድ አሲድ ወይም ደግሞ ቼንጃችን ማለት ነው። ይሄንን ቼንጅ የምንመለከተው እኛ አት ኢኩሊብሪየም ላይ ነው። ምክንያቱም ይሄ ኤክስ ፕሬዘንት የሚያደርግልን ኮንሰንትሬሽንስ ኦፍ አዮናይዝድ አሲድ አት ኢኩሊብሪየም ነው ማለት ነው። ስለዚህ ይሄን ነገር ወስደን በምንመለከትበት ሰዓት ቀጥታ ዳታችን ወስደን ከፎርሙላው ሳብስቲቲዩት እናደርጋለን ማለት ነው። ምክንያቱም ኢኒሻል ኮንሰንትሬሽናችን 0.2 አለ፣ ቼንጃችን ደግሞ ወይም ደግሞ አማውንት ኦፍ አዮናይዝድ አሲድ ደግሞ ቀጥታ አት ኢኩሊብሪየም ላይ በኤክስ ሪፕሬዘንት እናደርገዋለን ማለት ነው። እዚህ ላይ ቀጥታ ፎርሙላው ላይ ሳብስቲቲዩት በማድረግ መልሳችን ያገኛለን ማለት ነው። እዚህ ላይ ፐርሰንት አዮናይዜሽን ኤግዛክትሊ ኢኳል ቱ concentrations of hydrogen ion or ደግሞ concentrations of amounts of ionized acid at equilibrium over concentrations or initial concentrations of an acid multiplied by 100 ብለን እናስቀምጣለን ማለት ነው። ስለዚህ የአሲዱ ኮንሰንትሬሽን ወይም ደግሞ አዮናይዝድ የሆነው የአሲዱ መጠን ኤክስ ነው ብለናል፣ ቴብሉ ላይ ያስቀምጠናል። ወይም ደግሞ የሃይድሮጅን አዮን ኮንሰንትሬሽን ኦር በዛን ሰዓት አዮናይዝድ የሆነው at equilibrium ላይ አዮናይዝድ የሆነው የአሲዱ መጠን ኤክስ ነው ብለናል። ኢኒሻል ኮንሰንትሬሽንስ ኦፍ አሴቲክ አሲድ ኦር ደግሞ ኢኒሻል ኮንሰንትሬሽኑ 0.2 ነው ብለናል። ስለዚህ ይሄን ነገር በ100% ስናባዛው x ኦቨር 0.2 ታይምስ 100% ይሆናል ማለት ነው። ስለዚህ ይሄንን ነገር ሄደን ምርጫው ላይ ስንመለከተው ኤ ላይ እናገኘዋለን ማለት ነው። ስለዚህ ትክክለኛው መልሳችን ኤ ይሆናል ማለት ነው። አጠቃላይ ጥያቄውን ጠቅለል ስናደርገው ፐርሰንት አዮናይዜሽን ማለት ጀስት ኤ ሜዥር ኦፍ ስትሬንግዝ ኦፍ አን አሲድ ነው የሚለን ኢን ስፔሲፊክ ሶሉሽን። ያ ማለት ደግሞ ፐርሰንት አዮናይዜሽናችን አሲዳችን ስትሮንግ ነው ወይም ደግሞ ስትሮንግ አይደለም የሚለውን ነገር ሜዥር ያደርግልናል ማለት ነው። ሌላው ደግሞ ስትሮንግ አሲድ በምንመለከትበት ሰዓት ስትሮንግ አሲድ ኮምፕሊትሊ አዮናይዝድ ይሆናል ማለት ነው፣ ወይም ደግሞ 100% አዮናይዝድ ይሆናል። ያ ማለት ደግሞ ኢኒሻል ኮንሰንትሬሽኑ ቀጥታ ሃይድሮጅን አዮን ኮንሰንትሬሽን ጋር አት ኢኩሊብሪየም እኩል ይሆናል ማለት ነው። ምክንያቱም ኮምፕሊትሊ አዮናይዝድ ስለሚሆን ኢኒሻል ኮንሰንትሬሽን እና ኮንሰንትሬሽን ኦፍ ሃይድሮጅን አዮን አት ኢኩሊብሪየም ቀጥታ እኩል ይሆናል ማለት ነው። ስትሮንግ አሲድን ኮምፕሊትሊ አዮናይዝድ ይሆናል ብለናል። እዚህ ጋር ዊክ አሲድን በምንመለከትበት ሰዓት ደግሞ ዊክ አሲድ ቀጥታ ፓርሻሊ ነው አዮናይዝድ የሚሆነው ማለት ነው። ያ ማለት ደግሞ ብዙ ጊዜ ሌስ ዛን 5% ነው አዮናይዝድ የሚሆነው ማለት ነው። ሶ ስትሮንግ አሲዶች ኮምፕሊትሊ አዮናይዝድ ይሆናሉ። ኢኒሻል ኮንሰንትሬሽኑ እና አት ኢኩሊብሪየም ላይ ያለው ኮንሰንትሬሽን እኩል ነው። ነገር ግን ዊክ አሲድ ላይ ስንመጣ ሁለቱ እኩል አይሆኑም ማለት ነው። ሌላው ደግሞ ኦስዋልድስ ዳይሉሽን ሎው እንደሚለን ከሆነ ዘ ፐርሰንት አዮናይዜሽን ዲክሪዝስ አስ ዘ ኢኒሻል ኮንሰንትሬሽንስ ኦፍ ዘ ዊክ አሲድ ኢንክሪዝስ ነው የሚለን። ስለዚህ ኮንሰንትሬሽንስ ኦፍ ዊክ አሲድ ኢንክሪዝ በሚያደርግበት ሰዓት ፐርሰንት አዮናይዜሽን ዲክሪዝ ያደርጋል ማለት ነው። 12ኛ ክፍል ኬሚስትሪ ዩኒት 1 ላይ የወጣው የመጨረሻውና ስድስተኛው ጥያቄ ፎር ዘ ዲሶሲዬሽንስ ኦፍ ናይትረስ አሲድ ነው የሚለን። ናይትረስ አሲድ እንዴት ዲሶሺየት እንደሚሆን ናይትረስ አሲድ በምንመለከትበት ሰዓት ናይትረስ አሲድ ዊክ አሲድ ደግሞ ኮምፕሊትሊ ዲሶሺየትድ አይሆንም። ስለዚህ ይሄንን ነገር ስንመለከተው ፓርሻሊ ዲሶሺየትድ የሚሆንበትን ኮንዲሽን እንመለከታለን ማለት ነው። ሰጠውን ኢንፎርሜሽን አስመልክቶ what is the percent ionization of a 0.5 molar solution of nitrous acid ነው የሚለን። እዚህ ጋር Ka value for nitrous acid ተሰጥቶናል 7.1 times 10 raise minus 4 ማለት ነው። ስለዚህ ይሄንን ኢንፎርሜሽን ተጠቅመን ፐርሰንት አዮናይዜሽኑን እንፈልጋለን ማለት ነው። ስለዚህ ከተሰጠን ኦፕሽን ትክክለኛውን መልስ በመስራት ሰሌክት እናደርጋለን ማለት ነው። A 1.8%፣ B 0.2%፣ C 9.1%፣
ዲ 3.8% ነው የሚለን። ስቴፕ ባይ ስቴፕ እያንዳንዱን ሰርተን ትክክለኛውን መልስ ሰሌክት እናደርጋለን ማለት ነው። እዚህ ጋር ስንመጣ ደግሞ ዲሶሲሽንስ ኦፍ ናይትረስ አሲድን አስመልክቶ ኢኒሻሉን ቼንጁንና ኢኩሊብሪየሙን በቴብል እንመለከታለን ማለት ነው። ለምሳሌ እዚህ ጋር ስንመጣ የናይትረስ አሲድን አቲኒሻል ኮንዲሽን 0.5 ተሰጥቶን ነበር። እዚህ ላይ ስንመጣ ደግሞ አቲኒሻል ኮንዲሽን የሁለቱ 0 ይሆናል ማለት ነው። ቼንጁ ላይ ስንመጣ ኤክስ አማውንት ይቀነሳል። እዚህ ጋር ስንመጣ ኤክስ አማውንት ፎርም ይሆናል ማለት ነው። ኢኩሊብሪየም ላይ ስንመለከት 0.5 ማይነስ ኤክስ ይሆናል። እዚህ ጋርም ኤክስ ይሆናል ማለት ነው ቼንጅ ኮንሰንትሬሽኑ። ስለዚህ ይሄንን ኢንፎርሜሽን ተጠቅመን ቀጥታ ስቴፕ ባይ ስቴፕ ወደ ስራችን እንገባለን ማለት ነው። እዚህ ላይ ደግሞ ኢኩሊብሪየም ኤክስፕሬሽናችን እናስቀምጣለን ማለት ነው። ኬኤ ኤግዛክትሊ ኮንሰንትሬሽንስ ኦፍ ሃይድሮጅን አዮን ታይምስ ኮንሰንትሬሽንስ ኦፍ NO2 ማይነስ ዘ ሆል ኦቨር ኮንሰንትሬሽንስ ኦፍ ናይትረስ አሲድ ይሆናል ማለት ነው። እዚህ ጋር ይሄንን ነገር ስንተካ ኬኤ ቫልዩዋችን ተሰጥቶናል። ኬኤ ቫልዩ 7.1 ታይምስ 10 ሬዝ ማይነስ 4 ነው። ያ ነገር ደግሞ ኤግዛክትሊ ኢኳል ቱ ከዚህ ኤክስፕሬሽን ጋር ይሆናል ማለት ነው። ይሄንን ኤክስፕሬሽን በምንመለከትበት ሰዓት ቼንጅን ኮንሰንትሬሽናችን ኤክስ ይሆናል። ሁለቱም አት ኢኩሊብሪየም እኩል ናቸው። ኤክስ ታይምስ ኤክስ ስኩዌር ይሆናል ማለት ነው። እዚህ ጋር ስንመጣ የናይትረስ አሲድ አት ኢኩሊብሪየም 0.5 ማይነስ ኤክስ ይሆናል ማለት ነው። እዚህ ላይ ስንመጣ ደግሞ ሲምፕሊፋይ እናደርጋለን እንዲሁም አፕሮክሲሜሽን እንጠቀማለን ማለት ነው። ኬኤ ቫልዩዋችን በምንመለከትበት ሰዓት ያ ማለት ደግሞ 0.5 ማይነስ ኤክስን አፕሮክሲሜትሊ 0.5 እናደርገዋለን ማለት ነው። ሶ ያንን ነገር አሬንጅ ስናደርገው ኤክስ ስኩዌር ኤግዛክትሊ ኢኳል ቱ 7.1 ታይምስ 10 ሬዝ ማይነስ 4 ታይምስ 0.5 ይሆናል ማለት ነው። ይሄንን ነገር ስናባዛ 3.55 ታይምስ 10 ሬዝ ማይነስ 4 እናገኛለን። ስለዚህ ኤክስ ስኩዌር which is equals to 3.55 ታይምስ 10 ሬዝ ማይነስ 4 እናገኛለን። ስለዚህ ቼንጅን ኮንሰንትሬሽን ወይም ኤክስ ለመፈለግ ቀጥታ ኤክስ ኤግዛክትሊ ኢኳል ቱ አንደር ራዲካል 3.55 ታይምስ 10 ሬዝ ማይነስ 4 ይሆናል ማለት ነው። ይሄንን ነገር ከራዲካል ስናወጣው አፕሮክሲሜትሊ 0.0188 ሞላር ኮንሰንትሬሽን እናገኛለን ማለት ነው። ስለዚህ ይሄ ቁጥር ቀጥታ ቼንጅን ኮንሰንትሬሽናችን ይሆናል ማለት ነው። ሶስተኛው ስቴፕ ላይ ስንመጣ ካልኩሌት ፐርሰንት አዮናይዜሽን የሚለን ምክንያቱም የተጠየቅነው ፐርሰንት አዮናይዜሽን ስለሆነ ቀጥታ እዚህ ላይ ፐርሰንት አዮናይዜሽን ፎርሙላችን በማስቀመጥ ፐርሰንት አዮናይዜሽን እንፈልጋለን ማለት ነው። ስለዚህ ፐርሰንት አዮናይዜሽን ኤግዛክትሊ ኢኳል ቱ ኮንሰንትሬሽንስ ኦፍ ሃይድሮጅን አት ኢኩሊብሪየም ዘ ሆል ኦቨር ኮንሰንትሬሽንስ ኦፍ አን አሲድ አት ኢኒሻል ኮንዲሽን ታይምስ 100% ነው የሚሆነው። ስለዚህ ይሄንን ነገር ወስደን ፐርሰንት አዮናይዜሽንን ስንፈልግ ቀጥታ ኢኩሊብሪየም ቼንጅን ኮንሰንትሬሽናችን 0.0188 በመፈለግ አግኝተናል። ዜን ኢኒሻል ኮንሰንትሬሽናችን የአሲድ ወይም ደግሞ የናይትረስ አሲድ ኢኒሻል ኮንሰንትሬሽን ደግሞ 0.5 እንደሆነ ተሰጥቶናል ማለት ነው። ዜን ታይምስ 100% ነው የሚለን በመቶ እናባዛለን። ፋይናሊ 3.76 እናገኛለን ማለት ነው። ይሄንን ነገር ደግሞ ቀጥታ ራውንድ ስናደርገው 3.8% እናገኛለን ማለት ነው። ስለዚህ ይሄንን 3.8% ከምርጫው ሄደን ስንመለከት ላይ እናገኘዋለን ማለት ነው። ስለዚህ ትክክለኛው መልሳችን ዲ ይሆናል። ስቴፕ ባይ ስቴፕ ሰርተን ባስቀመጥነው መሰረት መልሳችን 3.8% አግኝተናል። ስለዚህ ትክክለኛው መልሳችን ምርጫ ዲ ይሆናል ማለት ነው። አጠቃላይ ጠቅለል ስናደርገው ስለ ዲሶሲሽን ኮንስታንት እና ስለ ፐርሰንት አዮናይዜሽን ዲሶሲሽን ኮንስታንት ወይም ኬኤ ኤንድ ኬቢ የምንለው ነገር ቀጥታ ስትሬንግዝ ኦፍ አሲዳችን ወይም ደግሞ ስትሬንግዝ ኦፍ ቤዛችን ይወስናል ማለት ነው። ስትሬንግዙ ቀጥታ በኬኤ እና በኬቢ ቫልዩ ይወሰናል ብለናል። እዚህ ጋር ላርጀር ኬኤ እና ላርጀር ኬቢ ቫልዩ ያለው ነገር ጀስት ኢንዲኬትስ ስትሮንገር አሲድ ኦር ስትሮንግ ቤዝ ነው የሚለው። ምክንያቱም ከፍተኛ ኬኤ ቫልዩ ያለው ስትሮንግ አሲድ ነው፣ ከፍተኛ ኬቢ ቫልዩ ካለው ደግሞ ስትሮንግ ቤዝ ነው። ስለዚህ ኬኤ ቫልዩ ወይም ደግሞ ኬቢ ቫልዩ የምንለው ነገር የቤዙን ወይም ደግሞ የአሲዱን ስትሬንግዝ ያሳየናል ማለት ነው። እዚህ ላይ ስለ አዮናይዜሽን በምንመለከትበት ሰዓት ዊክ አሲድ ፓርሻሊ አዮናይዝድ ይሆናል። ነገር ግን ስትሮንግ አሲድን በምንመለከትበት ሰዓት ኮምፕሊትሊ ነው አዮናይዝድ የሚሆነው። ነገር ግን ዊክ አሲድ ለምሳሌ እንደ ናይትረስ አሲድ ያሉትን በምንመለከትበት ሰዓት ደግሞ ፓርሻሊ አዮናይዝድ ይሆናሉ ማለት ነው። ኢኒሻል ኮንሰንትሬሽን ኦፍ ዊክ አሲዱ ኢንክሪዝ በሚያደርግበት ሰዓት ፐርሰንት አዮናይዜሽኑ ዲክሪዝ ያደርጋል ማለት ነው። ስለዚህ ኢኒሻል ኮንሰንትሬሽን ኦፍ ዊክ አሲድ ኢንክሪዝ ያደርጋል ማለት ነው ፐርሰንት አዮናይዜሽን ዲክሪዝ በሚያደርግበት ሰዓት